ሰላም ለእናንተ ይሁን። በጌታ የተወደዳችሁ እግዚአብሔር ቤተሰቦች እንደምን ከርማችኋል? ከዛሬ ጀምሮ ለተከታታይ 4 ሳምንታት ከኔ ጋር አብረን በአንድ መሰረታዊ የመጽሐፍ ቅዱስ ሐሳብ በሆነ እውነት ላይ አብረን ጊዜ እናሳልፋለን። የትምህርት ጊዜ ነው የሚኖረን። የትምህርቱ ርዕስ እግዚአብሔርን ማወቅ የሚል ይሆናል። በእነዚህ 4 ሳምንቶች ውስጥ በዚህ እውነት ላይ በጣም ብዙ ነገሮችን እንመለከታለን። በትዕግስት አብራችሁን ሳምንቱን በሙሉ ክፍሎቹን ሳታቋርጡ እንድትከታተሉ በጌታ ፍቅር ጋብዛችኋለሁ። ወደ እግዚአብሔር ቃል አብረን እንሄዳለን። በቅድሚያ እንጸልይ። እጅግ የተፈራህና የተከበርክ ደግሞም መልካምና የፍቅር አምላክ የሆንክ አምላካችን እግዚአብሔር በጌታ በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግንሃለን። ጌታ ሆይ በእነዚህ ሳምንቶች ታላቅ የሆነውን በቅዱስ ቃልህ ጌታ ሆይ ራስህ ልትገልጥልን በሰጠህን ሕያው በሆነው ቃል ውስጥ አንተን ማወቅ የሁሉ ነገር መሰረት እንደሆነ ጌታ ሆይ እንዳስተማርከን በእነዚህ ሳምንቶች ውስጥ ከቅዱሳኖች ጋር በምናሳልፈው ጊዜ ይህ እውነት ደምቆ እንዲገለጥ የዘላለም አምላክ እግዚአብሔር ሆይ የብዙዎችን ሕይወት እንዲነካ ለብዙዎችም ሕይወት መለወጥና ከአንተ ጋር የመተዋወቅ መንገድ እንዲሆንላቸው በጌታ በኢየሱስ ክርስቶስ ስም እለምንሃለሁ። ስለምትረዳን ቅዱሱ መንፈስ ስለሚያስተምረን እናመሰግንሃለን። በጌታ በኢየሱስ ስም አሜን። እንግዲህ ቀደም ብዬ እንደተናገርኩ ርዕሴን እግዚአብሔርን ማወቅ የሚለውን እውነት ስናነሳ እግዚአብሔርን ማወቅ በብሉይ ኪዳንም በአዲስ ኪዳንም ውስጥ መሰረታዊና ማዕከላዊ እውነት ሆኖ እናገኘዋለን። መጽሐፍ ቅዱሳችንን ከዘፍጥረት ጀምረን እስከ መጨረሻው የራእይ መጽሐፍ ስንመለከት እግዚአብሔርን ስለማወቅ፣ እግዚአብሔርን ስለመረዳት፣ ከእግዚአብሔር ጋር አብሮ ስለመሆን በጣም በተደጋጋሚ በተለያዩ መልኮች ገልጦት እናገኛለን። እግዚአብሔርን ማወቅ በብሉይ ኪዳን ውስጥ እንደምንመለከተው ከሙሴ ጀምረን ከመጀመሪያው መጀመር እንችላለን። ከአዳምና ከሔዋን ጀምረን እነ ሙሴን፣ ነቢያቱን፣ ካህናቱን በአዲስ ኪዳን መተን ጌታ ኢየሱስ ክርስቶስ ያስተማራቸውን ትምህርቶች፣ ሐዋርያቱ ያስተማሯቸውን ትምህርቶች ስንመለከት በአጠቃላይ በዚህ ማዕቀፍ ውስጥ ሆነው እናገኛቸዋለን። እንግዲህ ምናልባት እግዚአብሔርን ማወቅን ስናነሳ ብዙዎች እንደ ሐዋርያው ጳውሎስ ያሉ ታላላቅ ሐዋርያቶች እግዚአብሔርን ለማወቅ ወይም እግዚአብሔርን ከማወቅ ጋር ሌሎች ነገሮችን እያወዳደሩ ሁሉን እንደ ጉድፍ እየቆጠሩ ሊኖሩለትም ሊሞቱለትም የሚመኙት እውነት ቢኖር እግዚአብሔርን ማወቅ ነው። ምናልባትም መጽሐፍ ቅዱስ ከተጻፈባቸው ብዙ ምክንያቶች ውስጥ አንደኛው ይሄ ሊሆን ይችላል፣ ዋነኛው ይሄ ሊሆን ይችላል። በጣም ትልቁ ችግር በክርስትና ውስጥም ሆነ ባለፈው የብሉይ ኪዳን ዘመን የእስራኤል ሕዝብ በእግዚአብሔር የተጠራው የእስራኤል ሕዝብ መካከል የነበረው ትልቁ ችግር ምንድን ነው? እግዚአብሔርን ያወቁ መስሏቸው እግዚአብሔርን እንዳወቁ እያሰቡ እግዚአብሔርን ሳያውቁና ከእግዚአብሔር ጋር ሳይገናኙ እግዚአብሔር እንዳላወቁት በሐዘን የተናገረባቸው የገለጠባቸው መንገዶች በጣም አስደንጋጮች ናቸው። በዚህም ዘመን እግዚአብሔርን እያወቁ እየመሰለ እግዚአብሔርን አውቀነዋል ብለው ሰዎች እያሰቡ ብዙ ልፋትና ድካምን ብዙ ነገራቸውን ካባከኑ በኋላ እግዚአብሔርን ሳያውቁት ይገኛሉ። ይሄ በጣም ትልቅ ኪሳራ ነው ወገኖቼ። እግዚአብሔርን ማወቅና ስለ እግዚአብሔር ማወቅ ፈጽሞ የተለያዩ እንደ ገደል የሰፋ ልዩነት ያላቸው እውነቶች ናቸው። እግዚአብሔርን ማወቅ የሚለውን ስንመለከት ማወቅ አጠቃላይ መረጃን ኢንፎርሜሽንን መያዝ ከሆነ ወይንም ስለ እግዚአብሔር የሆነ ነገር መረዳት ብቻ ከሆነ ምናልባት እንደዛ አይነቱን ዕውቀት አጋንንቶችም እንደሚያውቁ መጽሐፍ ቅዱስ በሉቃስ ወንጌል ምዕራፍ 4 ቁጥር 33 እና 34 ላይ በምኩራብ ውስጥ ያለውን ሰው ከአጋንንት ነፃ ባወጣበት ጊዜ ጌታ ኢየሱስ ክርስቶስ እንዲህ ብሎ ነው የተናገረው። በክፍሉን አነበዋለሁ። የሉቃስ ወንጌል ምዕራፍ 4 ቁጥር 33 እስከ 34 ላይ እንዲህ ይላል። በምኩራብ የርኩስ ጋኔን መንፈስ ያደረበት ሰው ነበር። በታላቅ ድምፅ ጮሆ ተው፣ የናዝሬቱ ኢየሱስ ሆይ ከአንተ ጋር ምን አለን?
ልታጠፋን መጣህን? ማን እንደሆንክ አውቄአለሁ፣ አንተ የእግዚአብሔር ቅዱሱ አለ። ማን እንደሆንክ አውቄአለሁ። ይህ አይነቱ ዕውቀት፣ ይህ አይነቱ የመረጃ ዕውቀት እግዚአብሔርን ማወቅ ሊባል የሚችል አይደለም። በእርግጥ እግዚአብሔርን ለማወቅ አንዱ መንገድ ሊሆን ይችላል። ስለዚህ ወገኖቼ እግዚአብሔርን ማወቅ ምንም እንኳን መጽሐፍ ቅዱስ ማዕከላዊ እውነት አድርጎ ቢናገርም እግዚአብሔርን ስለማወቅ ደጋግሞ ቢያስተምርም በመጀመሪያ እግዚአብሔርን ስለማወቅ ከማውራታችን በፊት እኛ ማነን የሚለውን ሐሳብ በመጀመሪያ እንድናይ እፈልጋለሁ። ምክንያቱም ከኛ መነሳት ስላለብን፣ ከራሳችን መነሳት ስላለብን ስለ እግዚአብሔር ማንነት፣ ከእግዚአብሔር ጋር ስላለን ትውውቅ፣ ከእግዚአብሔር ጋር ስላለን ቅርርብ ከመነጋገራችን በፊት ስለ ራሳችን ልንናገር ይገባል። ምክንያቱም ከአንድ ሰው ጋር ስንተዋወቅ ወይንም ደግሞ የቀረበ ወዳጅነትና ጥምረት ልንፈጥር ከአንድ ሰው ጋር በትውውቅ ግንኙነታችንን ስንጀምር ራሳችንን ገልጠን ነው፣ ራሳችንን አውቀን ነው፣ ለሌላው ማስረዳት ስንችል ነው ከሌላው ሰው ጋር መተዋወቅ የምንችለው። ራሳችንን በአግባቡ ካልተረዳን ሌላውን ሰው ልናውቅ፣ ሌላውን ሰው ልንረዳ፣ ሌላውን ሰው በአግባቡ ከሱ ጋር ያለው ግንኙነታችን ጤናማና መልካም አይሆንም። ስለዚህ በመጀመሪያ እኛ ማነን? ምናልባት ይሄ የክርስትና ሀሁ የመጀመሪያ ትምህርት ነው። ሰው ማን ነው? እንዴት ተፈጠረ? ከየት መጣ? የሚሉትን ጥያቄዎች ዛሬ ግን ከጊዜው የተነሳ ተመልሰን ወደኋላ ይህንን እውነት ልናይና የብዙ ነገሮቻችን መበላሸት፣ የብዙ ነገሮቻችን መስመር መልቀቅ ምክንያቱ በትክክል ማን እንደሆነን፣ ከእግዚአብሔር ጋር ያለን ግንኙነት ምን ሊመስል እንደሚችል፣ መብታችን ምን ያህል ነው፣ ግዴታችን የቱ ነው፣ ልንሆን የሚገባን የቱ ነው፣ ልንሆን የማይገባን ደግሞ የቱ ነው የሚለውን እውነት እስካልተረዳን ድረስ ሁልጊዜ እግዚአብሔር ካሰበልን፣ እግዚአብሔር ካቀደልን የዘላለም ፕሮግራም፣ እግዚአብሔር ካሰበልን ሕይወትና አካሄድ ሁልጊዜ ሳንጣጣም ዘመናችን እንዲያው በከንቱ ከምድር ይደመደማል። ከዚህ ኪሳራ ለመዳን በመጀመሪያ እግዚአብሔርን ማወቅ በሕይወታችን ልናስቀድም ይገባል። እግዚአብሔርን ስለማወቅ ስናወራ ደግሞ በመጀመሪያ ስለ ራሳችን ልንረዳና ልናውቅ ይገባል። እውነት ነው፣ ራሳችንን እንኳን ማወቅ የምንችለው፣ ስለ ራሳችን እንኳን ትክክለኛ እውነት ልንይዝ የምንችለው እግዚአብሔርን ስናውቅ ነው። ነገር ግን ለኋለኛው ሐሳብ በደንብ ማጠናከሪያ ስለሚሆነን አሁን እኛ ማነን፣ የሰው ልጆች ማነን የሚለውን በመጀመሪያ ራሳችንን እስቲ ጥቂት እንወቅ። እኛ ማነን የሚለውን እውነት ስንመለከት የምንጠይቀው ጥያቄ ምንድን ነው የሚሆነው? በማን፣ እንዴት፣ ለምን ተፈጠርን? አሁን ይሄ በጣም እንደው ተራ ጥያቄ ይመስላል፣ ግን ለብዙ የሕይወታችን አቅጣጫ መስተካከል መሰረታዊ ጥያቄና መሰረታዊ መነሻችን ሊሆን ይገባል። በማን፣ እንዴትና ለምን ተፈጠርን? እንግዲህ የትኛውም በሁለት አካላት መካከል የሚደረግ ትውውቅ በመጀመሪያ አስተዋዋቂው ራሱን አውቆ መግለጥ መቻል አለበትና ሰው ከእግዚአብሔር ጋር፣ ሰው ከሰው ጋር፣ ሰው ከአካባቢው ጋርና ከብዙ ነገሮች አንጻር ትውውቆች አሉ። ሰው ከእግዚአብሔር ጋር ይተዋወቃል፣ ሰው ከሰው ጋር ይተዋወቃል፣ ሰው ከአካባቢው ጋር ይተዋወቃል፣ ይላመዳል። እነዚህ ሁሉ ደረጃዎች ሁለት አካላት በመካከል አሉ። ሁለቱም አካላት ራሳቸውን ያወቁ ሊሆኑ ይገባል። እንግዲህ በየትኛውም መንገድ ቢሆን መተዋወቅ የግንኙነት መሰረት ነው። እንደ ሰው ከእግዚአብሔር ጋር ለሚኖረን ግንኙነት በእግዚአብሔር የምንታወቅ ነን። እግዚአብሔር ያውቀናል። ለእግዚአብሔር እኛ ራሳችንን ልንገልጥለት አንችልም። ምክንያቱም እሱ ልብንና ኩላሊትን የሚመረምር አምላክ ነው። ከፍጥረታችን ያውቀናል። የሰራን ያበጀን እሱ ነው። ለሱ ምንም ልንነግረው አንችልም። ስንተዋወቅም እሱን ስለማወቅ ነው እንጂ የምናወራው እግዚአብሔርን እኛ ራሳችንን ልናስተዋውቀው የምንሄድበትን መንገድና ርቀት አይደለም የምንሄደው። ስለ ራሳችንን ማወቅ የሚጠቅመን ለእኛ እንጂ እግዚአብሔር ስለማያውቀን ራሳችንን ለእግዚአብሔር ስለማስተዋወቅ አይደለም እየተናገርኩ ያለሁት። እንግዲህ ስለ ራሳችን ስናወራ በእግዚአብሔር የምንታወቅ መሆኑ ከእግዚአብሔር ጋር ለሚኖረን ግንኙነት ከጅማሬያችን ስንነሳ ማነን፣ በምን ምክንያት ልንኖር ወይንም ወደዚህ ምድር እንዲህ ኤግዚስት ልናደርግ በዚህ አይነት ሕያውነት ልንገኝ እንዴት ይቻልን፣ ለምንድን የፈጠረን የሚለውን ሐሳብ ትክክለኛ መልስ፣ መጽሐፍ ቅዱሳዊ መልስ ልናገኝ ይገባናል። ያለዛ ግን
የምንኖርበት የምንሞትበት በዚህ ምድር ላይ የምንኖርበት የህይወታችንን ዓላማ የህይወታችንን ግብ የተሰራንበትን ዋና ምክንያት እናጣዋለን፣ ሚስ እናደርገዋለን። እንግዲህ ስለ ጅማሬያችን ስናስብ የምናገኘው እውነት በጣም ሁላችንም የምናውቀውና ግልጽ የሆነ ነገር ነው። የተፈጠርነው በእግዚአብሔርና ለእግዚአብሔር ነው። ይህ በጣም መሰረታዊ የሆነ እውነት ነው። የተፈጠርነው በእግዚአብሔር ነው፣ ደግሞ ለእግዚአብሔር ነው። ምን ማለት ነው ይሄ? በመጀመሪያ በህይወታችን ውስጥ ቅድሚያ ሊሰጠው የሚገባው ማነው? እግዚአብሔር ነው። ምክንያቱም እኛ በእጆቻችን ያሉ ለኛ ያስፈልጉናል ብለን የሰራናቸውም ሆነ የገዛናቸው ነገሮች በመጀመሪያ ሊጠቅሙን የመጀመሪያ የግባቸው የሚሆነው እኔን መጥቀም ወይም የሰራቸውን ያበጃቸውን እንደሆነ ሁሉ ልክ እንደዚሁ ሰውም የተፈጠረው በእግዚአብሔርና ለእግዚአብሔር ነው ሲባል በጣም ትልቅ መልስ ነው። የመጀመሪያው በህይወቴ ቅድሚያ የሚሰጠውና የሚገባው እግዚአብሔር ነው የሚለውን እውነት ያጎላልናል። ስለዚህ ሮሜ ምዕራፍ 11 ቁጥር 36ን እንዲሁም ቆላስይስ ምዕራፍ 1 ቁጥር 16ን በጣም ብዙ የመጽሐፍ ቅዱስ ክፍሎች ይህንን እውነት በግልጥ የሚናገሩ ቢሆንም ለጊዜው እነዚህን ክፍሎች እናያቸዋለን። ሁሉ ከእርሱና በእርሱ ለእርሱም ነውና እግዚአብሔር ይመስገን። ሁሉ ከእርሱ በእርሱ ደግሞ ለእርሱ ነው። አለቀ። ህይወታችን ከዚህ አንጻር የተቃኘ ሊሆን ይገባዋል። የተፈጠርነው በእሱ ነው፣ ልንኖር የሚገባ ለእርሱ ነው የሚል ነገር ይሰጠናል። ስለዚህ የሰው ልጅ እንዴትና በማን ተፈጠረ የሚለውን ጥያቄ እነዚህ ክፍሎች በደንብ አድርገው ይመልሱልናል። እንግዲህ የተፈጠርነው በእግዚአብሔር ለእግዚአብሔር እና ከእግዚአብሔር ከሆነ እንዴት ነው የተፈጠርነው የሚለውን እውነት እንመልከት። እንዴት ነው የተፈጠርነው? በዚህ ዘመን እንኳን ወይ ጭራሹኑ እግዚአብሔር የለም ብለው የሚክዱ ከሃዲያን አሉ፣ ወይም ደግሞ በመጠኑ እግዚአብሔር አይደለም የፈጠረን ብለው በዝግመተ ለውጥ የሚያምኑ ሰዎች አሉ። ክርስቲያኖችም በዚህ እውነት ባለፉት ዘመናት ተፈትነዋል። አሁን ላይ ግን ብዙዎቹ ይህን ሐሳባቸውን እየተዉ ይመስላል እና እንዴት ተፈጠርን ለሚለው ጥያቄ መልሱ ግልጽ ነው። ዘፍጥረት 1:26 ላይ እንዲህ ይላል፣ እግዚአብሔርም አለ ሰውን በመልካችን እንፍጠር፣ እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረ፣ ወንድና ሴት አድርጎ ፈጠረ። የመጽሐፍ ቅዱሱን ቅደም ተከተል ለመጠበቅ እንጂ ስለ ሰው እንዴት ነው የተበጀው የሚለውን ዘፍጥረት ምዕራፍ 2 ቁጥር 7 ላይ ነው የሚናገረው። ዘፍጥረት ምዕራፍ 2 ቁጥር 7 ላይ እግዚአብሔር አምላክ ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወት እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ። እግዚአብሔር አምላክም በምስራቅ በኤደን ገነትን ተከለ፣ የፈጠረውንም ሰው በዚያ ኖሮ ከምድር አፈር አበጀው ይላል። ቁጥር 1:26 ላይ ደግሞ ምን ይላል? ወንድና ሴት አድርጎ ፈጠራቸው። የተፈጠርንበት መንገድ ይሄ ነው። የፈጠረን እግዚአብሔር ነው። የተበጀነው ከምድር አፈር ነው። ሕያው የሆነው ደግሞ በእሱ እስትንፋስ ነው። ወንድና ሴት ተደርገን ተፈጥረናል። በእርሱ መልክና ምሳሌ ተፈጥረናል። ይሄ የእኛ ማንነትና እንዴት እንደመጣን የሚናገር አስደናቂ እውነት ነው። ከዚህ አንጻር ስንነሳ ነው ለራሳችንም ክብር ሊኖረን የሚችለው፣ ለሌሎችም የሰዎች ፍጥሮች ክብር ሊኖረን የሚገባው። የሰው ልጅ ልዩ በሆነ ሁኔታ በእንደዚህ አይነት መልኩ በእግዚአብሔር የተፈጠረ የከበረ ፍጥረት ነው። ስለዚህ ማን የፈጠረን? እግዚአብሔር ነው። እንዴት ነው የፈጠረን? ከምድር አፈር አበጅቶናል። ስለዚህ እነዚህን ነገሮች እናያለን። በእርሱ ለእርሱ ከእርሱ ተፈጥረናል። አለቀ። ይሄ ነው እውነቱ። በመቀጠል ግን አንድ ጥያቄ ልንጠይቅ ይገባናል። ወደዚህ መንደርደሪያ እውነት የመጣ ነው አንድ ትልቅ ጥያቄ ለማንሳት ነው። ይሄም የሰው ልጅ አንድን ነገር ሲፈጥር ወይንም ሲፈለስፍ፣ ምናልባት አማርኛውን ትክክለኛ የሚገልጥልኝን ቃል አላገኘው ይሆናል። ምንድነው ኢንቨንት ማድረግና ክሪኤት ማድረግ ይለያያሉ። ኢንቨንት መፈልሰፍ ካለ ነገር አንድን ነገር የነበረን ነገር መልኩን ቀይሮ በሚመች መልኩ መስራት ማበጀት የሚለውን ነገር የሚያሳይ ሲሆን፣ ክሬት ማለት ደግሞ መፍጠር ደግሞ የሌለን ነገር ወደ መኖር ማምጣት ወይም ኤክስ ኒሂሎ የሚለው በስነ መለኮት ቋንቋ የሌለን ካለ መኖር ወደ መኖር ማምጣት ማለት ነው። ካለ መኖር ወደ መኖር ማምጣት የሚችለው መፍጠር የሚችለው ሕያው አምላክ እግዚአብሔር ብቻ ነው። የሰው ልጅ ግን የሚመቸውን ነገር ለምሳሌ አንድን ወንበር ብናይ ከእንጨት የተሰራን ወንበር ሳይሆን ፕላስቲክ ወንበርን ብንመለከት ወይም በማይካ ወይ በፕላስቲክ የተሰራ ወንበርን ብንመለከት ያ ወንበር በመጀመሪያ ያን አይነት መልክና ቅርጽ ያንን አይነት ከለር የለው። ጫካ ውስጥ
የጎማ ዛፍ በሚባል ዛፍ ውስጥ ፈሳሽ ሆኖ ያለ ነገር ነው። ያንን ሰዎች እግዚአብሔር በሰጣቸው ጥበብ ምንድነው ያደረጉት? ያንን ፈሳሽ አውጥተው በተለያዩ ኬሚካሎች ውስጥ በማሳለፍ በፋብሪካ ውስጥ በማሳለፍ ወንበር አድርጎ ያመጣዋል። ስለዚህ የሌለ ነገር ሳይሆን ያመጣው ካለመኖር ወደ መኖር ሳይሆን ያመጣው ያለን ነገር መልኩን ቀይሮ እንደሚመቸው አድርጎ ነው የሰራው። ስለዚህ እንደምናውቀው ሁላችንም የሰው ልጅ የሰራቸውን ነገሮች ሁሉ የሚሰራቸውን ነገሮች ሁሉ ያበጃቸውን ነገሮች ሁሉ እስቲ በዙሪያችሁ ያለውን ነገር ተመልከቱ። አሁን በቤታችሁ ቁጭ ያላችሁበት ወንበር ወይንም ሶፋ፣ የምትመለከቱት ቴሌቪዥን፣ በእጃችሁ ያለው ስልክ፣ ለምግብ መጠቀሚያነት የምትገለገሉባቸው ቁሶች፣ የምትለብሱት ልብስ፣ በዙሪያችሁ ያለ የምትነዱት መኪና፣ የትኛውም በእጃችሁ ያለ በሰው ልጅ የተሰሩ ነገሮች በሙሉ የሰውን ጉድለት እንዲሞሉ የተሰሩ ናቸው። ለምሳሌ የተቀመጣችሁበት ወንበር ወይንም ሶፋ ሲደክማችሁ ሰው ናችሁ፣ የሚደክም ስጋ ስላላችሁ አረፍ ትሉበት ዘንድ፣ የምትነዱትን መኪና ርቀት ጊዜ ስለሚወስነን ድካም ስለሚኖር በአንድ ቦታ ቶሎ ፈጥነን ለመድረስ ከዛ አንፃር ለትራንስፖርት መገልገያ ለመጓጓዣ መገልገያ ጉድለታችንን እንዲሞላለን ስለምንደክም እንደገና ደግሞ ሩቅ ቦታ ቶሎ መድረስ ስለማንችል ያንን የሚያግዘንን ነገር እንሰራለን። ስልክ ሊያግዘን የተሰራው፣ ልብስ ሊያግዘን፣ ሁሉ ነገር ሊያግዘን የተሰራው ጉድለታችንን ሊሞላልን ነው። እንደምናውቀው የሰው ልጅ ከተፈጠረበት ጊዜ ጀምሮ አንድ ፍጹም በእግዚአብሔር ላይ ብቻ ካልሆነ በራሱ መኖር የማይችል ደካማ ፍጥረት ነው። ሁለተኛ በራሱም በፍጥረቱም ስንመለከት የፈጠረው አምላክ እግዚአብሔር አየውና በህይወት እንዲቆይ የሚበላቸውን ዛፎች የሚመቹትን ለአእምሮም ለስጋውም ጥያቄ መልስ የሚሆኑ ነገሮችን ፈጠረለት። ለአእምሮም ላለው እንደገና ደግሞ ለስጋውም ላለው ካልበላ መቆም ስለማይችል በምግብ የሚደገፍ ነው። እንዲሁ ደግሞ እግዚአብሔር አየና ይሄ ሁሉ ነገር እያለ እነዚህ ሁሉ ደጋፊ ነገሮች እያሉ የምትመቸው ረዳት እንፍጠርለታል። ስለዚህ ሰው ከጅምሩ ጀምሮ ድጋፍ ረዳት የሚፈልግ ነው። እዚህ ጋር አንድ ትልቅ ጥያቄ ልጠይቃችሁ እፈልጋለሁ። እንግዲህ እግዚአብሔር በኦሪት ዘፍጥረት ምዕራፍ 2 ቁጥር 18 ላይ ሄዳችሁ ማየት ትችላላችሁ። እግዚአብሔር አምላክም አለ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸው ረዳት እንፍጠርለት። አዳምም ለእንስሳት ሁሉ ለሰማይ ወፎችም ሁሉ ለምድር አራዊትም ሁሉ ስም አወጣላቸው። ነገር ግን ለአዳም እንደርሱ ያለ ረዳት አልተገኘለትም። ምትረዳው፣ ምታግዘው፣ ምትደግፈው ታስፈልገው ነበር። እንግዲህ ሰው ረዳት፣ አጋዥ፣ ደጋፊ የሚፈልግ ፍጥረት ሆኖ የሚሰራው ሁሉ ጉድለቱን የሚሞላለትና የሚደግፍለት ከሆነ አንድ ትልቅ ጥያቄ እናንሳ። እግዚአብሔር ሰውን ለምን ፈጠረው? ከመፍጠር አንፃር ከመስራት አንፃር ካየንና መፍጠር ወይም መስራት የሚለውን በሰው አውድ ስናየው ድካምን ጉድለትን የሚሸፍን አድርገን ካየን እግዚአብሔር ሰውን ለምን ፈጠረው? የትኛውን ጉድለት እንዲሞላለት ፈጠረው? በየትኛው በኩል እንዲያግዘው እንዲረዳው የትኛውን ጉድለቱን የትኛውን ክፍተቱን እንዲሞላለት የሰው ልጅ ፈጠረው? እስቲ እንዲያስባችሁ ታውቃላችሁ? ለምንድን ነው እግዚአብሔር የፈጠረኝ? እስቲ ምናልባት እኔ ለራሴ የማልበቃና የማልሆን ብዙ ጉድለቶችና ብዙ ድጋፍ የሚያስፈልጋቸው ነገር ያለኝ ሰው ነኝ። ምናልባት አንዳንዴ ሰዎች አይጠቅምም የሚሉን ሰዎች ልንሆን እንችላለን። ቤተሰቦቻችን የማይፈልጉን ልንሆን እንችላለን። ጓደኞቻችን የማይፈልጉን ልንሆን እንችላለን። እነዛን ሰዎች ግን እግዚአብሔር ፈልጎ የኔ የሚጠቅሙኝ ዕቃዎች፣ የክብር ዕቃዎች ብሎ እግዚአብሔር ለራሱ ሲሰራ ሲያበጀን ለመሆኑ ምን እንድናደርግለት ነው? ለራሳችን የማንሆን ሰዎች አይጠቅሙም የሚሉን ለማንም ትርጉም የማንሰጥ ሰዎችን እግዚአብሔር ለእኔ ታስፈልጉኛላችሁ ሲል በእውኑ እግዚአብሔር ድካምና ጉድለት አለበት ወይ? በእውኑ እግዚአብሔር ድካምና ጉድለት ስላለበት ይሆን ወይ እኛን የፈለገን? እውነታው እንደሱ አይደለም። ምክንያቱም የእግዚአብሔር ቃል እጅግ በጣም ብዙ ቦታ መጽሐፍ ቅዱስ ሙሉን ማለት በሚቻል ሁኔታ የእግዚአብሔር ቃል እግዚአብሔር የማንም ድጋፍ፣ የማንም እርዳታ፣ የማንም ማስተያየት፣ የማንም ምክር እንደማያስፈልገው ብቻውን ብቁና በቂ አምላክ እንደሆነ መጽሐፍ ቅዱስ ይነግረናል። በኢሳይያስ ምዕራፍ 40 ቁጥር 12 እስከ 26 ላይ እንዲህ ይላል። በጣም የእግዚአብሔርን ሁሉን ቻይነትና በራሱ ተማምኖ የሚኖር አምላክ መሆኑን ከሚያሳይ የመጽሐፍ ቅዱስ ክፍሎች ውስጥ ይሄ ቢሆንም በጣም ብዙ ክፍሎች ግን የዚህን ተመሳሳይና ከዚህ በበለጠ ይህን እውነት የሚገልጡ የመጽሐፍ ቅዱስ ክፍሎች አሉ። ኢሳይያስ 40
ከቁጥር 12 እስከ 26 ያለውን ክፍል መጽሐፍ ቅዱሳችሁን ከፍታችሁ አብረን እናነበዋለን። ውሆችን በፍኙ የሰፈረ ሰማይን በስንዝር የለካ የምድርንም አፈር በመሰብሰቢያ ሰብስቦ የያዘ ተራሮችን በሚዛን ኮረብቶችንም በሚዛኖች የመዘነ ማን ነው? የእግዚአብሔርን መንፈስ ያዘዘ ወይስ አማካሪ ሆኖ ያስተማረው ማን ነው? ማን ነው? ወይስ ከማን ጋር ተመካከረ? ወይስ ማን አማከረው? ማን መከረው? የፍርድን መንገድ ማን አስተማረው? ዕውቀትንስ ማን አስተማረው? የማስተዋልንስ መንገድ ማን አሳየው? እንግዲህ እግዚአብሔርን በማን ትመስሉታላችሁ? እግዚአብሔር አማካሪ የለውም። እግዚአብሔር መሪ የለውም። እግዚአብሔር ደጋፊ የለውም። ከማንም ጋር አይመሳሰልም። እሱ ልዩ አምላክ ነው። ክብር ለስሙ ይሁን። እንደዚህ ነው የሚጠይቀው። እግዚአብሔርን በማን ትመስሉታላችሁ? ወይስ በምን ምሳሌ ታስተያዩታላችሁ? እንግዲህ ይልና ራሱ ደግሞ ይጠይቃል። እተካከለው ዘንድ በማን መሰላችሁኝ? ይላል ቅዱሱ። አይኖቻችሁን ወደ ላይ አንስታችሁ ተመልከቱ። እነዚህን የፈጠረ ማን ነው? ሰማያትን፣ ከዋክብቶችን እነዚህን የፈጠረ ማን ነው? ሰራዊታቸውን በቁጥር የሚያወጣ እርሱ ነው። ሁሉን በየስማቸው ይጠራቸዋል። በኃይሉ ብዛትና በችሎቱ ብርታት አንድስ እንኳን አይታጣውም። ደጋፊ ለምሳሌ መንግስት፣ በጣም ትልልቅ መንግስት፣ በዓለም ላይ ኃያላን የሚባሉ መንግስታቶች ለምሳሌ የአሜሪካንን መንግስት ብንመለከት የአሜሪካ መንግስት በውስጡ ያሉትን የሱን ህዝቦች ቆጠራ ቢያደርግ ብዙ ማሽኖች፣ ብዙ ኮምፒውተሮች፣ ብዙ አይነት መንገዶች፣ ብዙ የሰው ኃይል፣ ብዙ የቴክኖሎጂ ኃይል አገልግሎት ላይ ይውላል። ያም ሆኖ ትክክለኛውን የሰውን ቁጥር ማምጣትና ማስቀመጥ ላይቻል ይችላል። ፍጹም አይደለም። እግዚአብሔር ግን በመላእክት አይደለም ያስቆጠረው ከዋክብትን፣ በመላእክት አይደለም የሚያስመዘገበው። የሰው ልጅ የረቀቁ ቴሌስኮፖችን የረቀቁ የህዋ ምርምሮችን አድርጎ ስለ ህዋ እስካሁን ድረስ በጥቂቱ ከመገመት ያለፈ ስለ ህዋ ጠቅለል ያለ ዕውቀት ማቅረብ አልቻለም። ምክንያቱም ሲጠጉት እየሰፋ ከሚያስቡት በላይ እየሰፋ ከግምት ውጪ ሊሆን የማይችል ሊሰበሰብ የማይችል ዕውቀት ነው የሆነው። እግዚአብሔር ግን ምን ይላል? እነዚህን የሰው ልጅ አይደለም ቆጥሮ አይቶ እንኳን ያልደረሰባቸውን እነዚህን ከዋክብቶች እነዚህን ሰማያትን ተመልከቱ ይልና እነዚህን የፈጠርኩ እኔ ነኝ፣ እያንዳንዳቸውን በስማቸው አውቃቸዋለሁ፣ በቁጥራቸው አወጣቸዋለሁ። ዕውቀቱ የላቀ ነው። ኃይሉ ችሎታው የላቀ ነው። ድጋፍ አይፈልግም። እሱ የሚደገፍ አይደለም፣ የሚደግፍ ነው። እሱ የሚረዳ አይደለም፣ የሚረዳ ነው። እሱ የሚታገዝ አይደለም፣ የሚያግዝ አምላክ ነው። ስሙ ለዘላለም ይባረክ። እንግዲህ የሰው ልጅ የሰራቸውን ወይንም የፈጠራቸውን ነገሮች በሙሉ ለራሱ መደገፊያ አድርጎ የሚፈጥር ከሆነ የሚሰራ ከሆነ እግዚአብሔር የሰው ልጅ ለምን ፈጠረው የሚለውን እውነት ስንመለከት ይህንን እውነት እናገኛለን። ወገኖቼ የተፈጠርነው በእግዚአብሔር ከእግዚአብሔር ለእግዚአብሔር ነው የሚለውን እውነት ስንመለከት ሁልጊዜ ማሰብ ያለብን አንዳንድ ጊዜ በሕይወታችን በሚገጥሙን ነገሮችና ከፀሐይ በታች ያለው ሕይወት ከውድቀት እግዚአብሔር አበላሽቶ ሰርቶት ሳይሆን በውድቀት ምክንያት በመበላሸቱ ምክንያት በዚህ ምድር ስንኖር ብዙ ውጣ ውረዶች በሕይወታችን ይገጥሙናል። የዚህ ምድር ነገር የሚመች አይደለም። መጽሐፍ ቅዱስ በግልጥ ቃል ይናገራል። የሰው ሕይወት በምድር እንደ ብርቱ ሰልፍ ነው ይላል። ጌታ ኢየሱስ ክርስቶስም ደቀ መዛሙርቱን ጠርቶ ሲነግራቸው በዓለም ሳላችሁ መከራ አለባችሁ ነው ያላቸው። የምድር ሕይወት አስቸጋሪ ነው። ይህ ከመሆኑ የተነሳ ሰዎች በዚህ ምድር ሲኖሩ እግዚአብሔርን በትክክልና በአግባቡ ካላወቁት ስለ ራሳቸው ማወቅ ስለማይችሉ ሁልጊዜ ከእግዚአብሔር ጋር ግጭት ይፈጥራሉ። የማያውቁትም እንዲሁ ሳያውቁት ያማርሩታል፣ ክፉ ነገሮችን ይናገራሉ። ለክፉም ለደጉም የሚያነሱት የእሱን ስም ነው። ያመኑትም ብዙ ነገሮች በሕይወታቸው ተግዳሮት ሲገጥማቸው በጣም ማጉረምረም ውስጥ ይገባሉ። ማጉረምረም በምን ለማንና በምን ምክንያት እንደተፈጠርን አለማወቅ ውጤት ነው። ምክንያቱም በመጀመሪያ የተፈጠርነው የተሰራነው የተበጀነው ለእግዚአብሔር ሐሳብና ፈቃድ ነው።
የእግዚአብሔርን ሐሳብና ፈቃድ በሕይወታችን እሱ በእኛ ሕይወት እኛን የሰራበት ምክንያት፣ እኛን ያበጀበት ምክንያት፣ እሱ በእኛ ሕይወት ሊፈጽመው የሚፈልገውን ነገር ሊያደርግ ነው። ስለዚህ በሕይወታችን ውስጥ የሚቀድመው የእኛ ጉዳይ ሳይሆን የእግዚአብሔር ጉዳይ ነው። በሕይወታችን ውስጥ የመጀመሪያ ሊሆን የሚገባው የእኛ ሳይሆን የእሱ ነው። ለምን? የፈጠረን ለእርሱ ነውና፣ ለራሱ ነውና። የእኛ ጉዳይ ሁለተኛ ነው። በአዲስ ኪዳን በግልጥ ቃል የሚናገረው ይህንን ነው። አስቀድማችሁ ይላል ጽድቁንና መንግሥቱን ይላል። በሐዋርያው ጳውሎስ መልእክቶች ውስጥ ምን ይላል? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም ይላል። በዛ ተፈጥረናል። በዚህ ደግሞ እንደገና ዳግም ሲቤዠን እንደገና ከሞትንበት ከሞት መንደር መልሶ ሲያመጣንም ምንድነው እሱ? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም ይለናል። ሌላውስ ደግሞ ለሞተውና ለተነሳው ለእርሱ ለእናንተ ኃጢአት ለሞተውና ለተነሳው እንድትኖሩ ከዚህ በኋላ በምድር የቀረራችሁን ዘመን ለእርሱ እንድትኖሩ ይጠበቅባችኋል በማለት ይነግረናል። ስለዚህ የእኛ ጉዳይ ሁለተኛ አይደለም። ለዚህ ነው ብዙ ጊዜ ወደ አምልኮ ስንሄድ፣ ወደ ቤተ ክርስቲያን ስንሄድ፣ ከቅዱሳን ጋር ስንሰበሰብ እግዚአብሔር በዚያ እንዲናገረን ስንጠብቅ አጀንዳችን የሚሆነው የእኛ ጉዳይ ነው። እግዚአብሔር በዚህ ነገር ተናገረኝ፣ ይህን ነገር መልስልኝ፣ ይህን ጥያቄን እንደዚህ እንድንጸልይ እግዚአብሔር ቃል ፈቅዷል። እውነት ነው። ግን እሱ አይቀድምም። ለምን? ወደ እግዚአብሔር ፊት ስንቀርብ በመጀመሪያ የእግዚአብሔርን ሐሳብና ፈቃድ እርሱ ለኛ ያለውን ጸሎታችን ሊሆን የሚገባ የትኛው ነው? የእግዚአብሔር ሐሳብ በሕይወታችን እንዲቀድም መጀመሪያ እሱ ሊሆን እንደሚገባ ነው። ምክንያቱም መጽሐፍ ቅዱስ የሚያስተምረን ያንን ነው። ትዝ ይላችኋል ጌታ ኢየሱስ ክርስቶስ በዚያ በጣር ጸሎቱ ጊዜ የእንደ ደም ነጠብጣብ ላቡ እስኪንጠበጠብ ድረስ ደሙ እስኪንጠባጠብ ድረስ በጭንቅና በጣር በጸለየበት በዚያ ስፍራ ግሩም የሆነ የጸሎት ፓተርን፣ የጸሎት መስመር፣ የጸሎት ንድፍ አሳይቶናል። ምንድን ነው ያለው? አባት ሆይ አለ፣ ብትወድ ይቺ ጽዋ ከኔ ትለፍ አለ። የእሱ ፍላጎት። ነገር ግን እንዲህ አለ፣ የኔ ሳይሆን ያንተ ፈቃድ ይሁን። ምክንያቱም ሊቀድም የሚገባው የእግዚአብሔር ፈቃድ ነው። ሊቀድም የሚገባው የእግዚአብሔር ሐሳብ ነው። ሁሉ ነገር ከሱ መነሳት መቻል አለብን። ለዚህ ነው እግዚአብሔርን ስለማወቅ ስናወራ በመጀመሪያ እኛ ማንን ለምንድን ነው የተፈጠርነው? ለዚህ ነው። ስለዚህ ከዚህ በኋላ እንዴት ነው ከእግዚአብሔር ጋር ተስማምተን መሄድ ያለብን? እንዴት ነው እግዚአብሔርንስ የምናውቀው? እንዴት ነው እግዚአብሔርንስ የምንረዳው? እግዚአብሔርን ማወቅ ለምን ይጠቅመናል? እግዚአብሔርን ማወቅስ ምን ማለት ነው የሚለውን እውነት በጣም በሰፊው እያየን እንሄዳለን። ማወቅ ያለብን የተፈጠርነው የሰው ልጅ የሚሰራውን ነገር ሁሉ ራሱን ለመደገፍና ክፍተቱን ለመሙላት ቢያደርግም እግዚአብሔር ግን እኛን ያበጀበትና የፈጠረበት ምክንያት እሱ አንዳች ጉድለት ያለበት አምላክ ሳይሆን አንዳች ጉድለት ያለበት አምላክ ስለሆነ ሳይሆን እሱ የፈጠረበት ዓላማና ምክንያት አለው። ምንድነው እግዚአብሔር እኛን የፈጠረበት? ወይም የሰው ልጅ ለምን የሆነ የተፈጠረው የሚለውን ነገር፣ የሰው ልጅ ለምንድን ነው የፈጠረው የሚለውን ሐሳብ ቀጣይ ክፍል በሚቀጥለው ሳምንት አብረን እንመለከታለን። በክፍል 2 ታዲያ የሰው ልጅ ለምን ይሆን የፈጠረው? ጉድለቱን የማይሞላለት ከሆነ፣ ክፍተቱን የማይሸፍንለት ከሆነ፣ የሆነ እግዚአብሔርን አንዳች ጉድለት ሊሞላለት የማይችል ከሆነ ታዲያ ለምንድን ነው የሰው ልጅ የተፈጠረው? ለምንድን ነው እናንተ የተፈጠራችሁት? ይህንን ቃል ቁጭ ብላችሁ የምትሰሙ ሰዎች፣ ይህንን ትምህርት ቁጭ ብላችሁ የምትከታተሉ ሰዎች ለምንድን ነው የተፈጠርኩት? ለምንድን ነው አሁን እኔ በምድር ላይ ያለሁትን ሆኜ ያለሁት ለምንድን ነው? ይህንን ካየን በኋላ በቀጣዮቹ ጊዜያቶች ደግሞ እግዚአብሔርን ስለማወቅ በደንብ በሰፊው እንመለከታለን። እግዚአብሔር ይባርካችሁ፣ ጸጋውንም ያብዛላችሁ። እግዚአብሔር በሕይወታችሁን ያለውን ዓላማ ያለመከልከል ይፈጽም ዘንድ ራሱን ይግለጥላችሁ። በጌታ በኢየሱስ ስም አሜን።